ሽቶ ለማሳየት ነው ወይስ ምንድን ነው? እነዚሁ ናቸው ፎሎ ያደረጉ እኮ ምታያቸው እንደዚህ እየሞቱ ያሉ ሰው ነው ያለ ፎሎ ያደረገ። እባካችሁ ውለታ አንርሳ። ታታብ ሲያደርግልህ የነበረው 1 ሚሊዮን ገባው ሰው 100 ሚሊዮን ገባ ችግር የለው፣ ግን ለወገን ድምፅ ካልሆንክበት 1 ሚሊዮን ሳይሆን 1,000 የለህም። ባዶ ነህ በቃ እያንዳንዳችሁ 900,000 ያለኝ ማወዛወዝ እና ይሄ መሆን የለበትም። እንዲሰሙ ነው። ሁሉም ቤት ሄዳችሁ እዚህ ቤት አይደለም የለቅሶ አሻንጉሊት ማስቀመጥ ያለባችሁ። ይኸውላችሁ እኔ በማይ ሁሌ ጮኻለሁ። እንደዚህ ስንነጋገር አይደለም። ማን ነው የሚያጠፋው? እኛ ማደም ቅመሞች ጋይዝ ይነዋ ሁሉም ቤት እየሄዳችሁ ትሰጧቸዋለች። 1 ሚሊዮን አሁን ወንድማችን እንዳለ ካልሰሩ 1 ሚሊዮን ይዞ ፍትህ እንኳን ይማል። የማዳም ቅመሞች እኮ ናቸው ሀገር የሚያንቀላቀሉት። የማዳም ቅመሞች መሆናቸው እኮ አንተ ስትጫወት ማን ናቸው? ስታርት እንትን ፎሎ አንሱ፣ አስጠንቀቋቸው። 1 ሚሊዮን ካሉ ሴቶች አሉ፣ ዋና ሴቶች ወንዶች አሉ። ማታ ማን እንደሆኑ ታውቃለህ? የሚጫወቱ እነሱን አንሱ። እናንተ ካላደረጋችሁ ምንድነው የምትሰሩት? አይ ላቭ ዩ አይ ጊቭ ዩ ላይን ምናምን የምትሉት እነዚህ ወንድሞቻችን እኮ እየሞቱ ነው። ይህንን እኮ ለኔ እኮ ሪፒት ነው አይቼዋለሁ። በየ2 ዓመት በየ3 ዓመት ግን እናንተን የምታሰለፏቸው ለምን? እዚህ ከሀቢባ ቤት አንጀምርም? እንዘምትባቸው፣ እናስጠቀቃቸው። በየቤቱ ሄደን ቪዲዮ ስሩ። የማይሰራ 1 ሚሊዮን ከ700 250 ያላቸው አንሱባቸው። የዛን ጊዜ ይሰራሉ። አያችሁ፣ በየሀገሩ ስለሆኑ ደግሞ ስትገቡ ይልሽ። አሁን እኛ ሁላችን እንሰራለን አይደለ? አንተ ቤት መጥቼ አንተ የሰራውን ይሄ ላይክ አድርጋለሁ። እናንተ እየዞራችሁ በዚህ እንትን ሰብስክራይቡና እንትን ሰርች አድርጉና የዚህን ቪዲዮ ማንኛውም ስሜራ ላይክ ስታደርጉ እንዳለ ቡስት ይላል። ደግሞ ከዳማዎች ታውቂያቸዋለሽ። አንዳንድ ማዳም ቅመሞች አሉ እንግሊዝኛ የሚያወሩትን ፊሊፒኖቹን ለእነሱ ቪዲዮ ስሩ በሏቸው። እናንተ ቲንክ ሀቢባ እሷ ቤት ውስጥም አሉ። እነሱም ሲሰሩ በጣም ነው የሚተባበሩት። በጣም የዛ ጊዜ አይታችኋል። በሌላ ዋትአፕን ገንዘቡ ከማዳም ራሷ እኮ ገንዘብ ሰጠች። የዛ ጊዜ ለማዳም ተናገሩ። ማዳሞችም እኮ ቲክቶክ አላቸው። ይሄ እኮ የሚያስጠላው። እህቶቻችን ባለፈው ሳኒታይዘር ተሰብስቦ እምቢ አሉ እንዲገባ እስር ቤት ማለት ነው። አስቡበት። ሂጃባቸውን እየቀደዱ እኮ ነው። ይህንን ካላደረጋችሁ ምንድን ነው? እኔ እንደዛ ብዬ አዝናለሁ። እኔ እንደዚህ ነው የማደርገው። እኔ አይቼ እነግራችኋለሁ። ማምሳት ነው ብጀምረው። ገብቷችኋል? ምን ይመስላችኋል? እንደዚህ እንዝመትባቸው። ቁጭ ብለው በየቤት ሌወንት ሄዶን ካም እኔ እኮ በውስጥ እነግራችኋል። አይ ዛሬ አልችልም፣ አይ እንደዚህ ካወራው እንትን ይዘምቱብና ሪፖርት ያደርጉብናል ይላሉ። ከወገን በላይ ይህ እኮ የዘር የምን አይደለም። ስንት ወንድሜን አሁን እነዚህ ወንድሞቻችን ያሉት ስንቱ ነው የምናጣቸው? ኧረ እንትን እኛ መዘመር አለብን እባካችሁ። ኧረ ምንድን ነው ስንቴ ነው የምናለቅሰው? ያው ወንድሜ አንተ ያልከው በቢሲ እኔ ያውቃለሁ። 3 ሪፖርተርስ ለንደን ነው የምኖረው። ዴይ ዶንት ኬር። አበሻ አለች እዛ ውስጥ መሰራ አይ ካን ዱ ኢት አይታል። ይሄ ሁሉ እየሞተ ዩኬ በል ምን በል አረብ ሀገር ዴይ ዶንት ኬር። እኛ ነን ይሄንን ሁሉ ማድረግ። ማንኛውም መንግስት አያደርግልም። እኛ ጮኸን ህዝብ ሲሰማ ነው። ልክ እንደ ፓራሳይቲስ እንደዚህ ሆኗል ሲባል መንግስቶች ሄደው ኬር አያታችኋል። የሁሉ ሰው እየሞተ የሁሉ ህፃኖች ሁዴ ኬር። እናንተ እኮ አፍሪካ ጥቁር ናችሁ። ለአረቦቹ ምንም ያላሉት ምንድን ነው? ኧረ አንድ እንበል አፉ በልን በስሜት ካወራ ችግር የለውም። እኔ አንድ ነገር ልናገር። እኔ ሀቢባ ቆይ አንዴ እባካችሁን ዋርሚንግ ውስጥ ነው ያለሁት። አንዴ ኮፒ ሊንክ አድርጉልኝ። ዋርሚንግ ውስጥ ነው ያለሁት። ዋርሚንግ አድርገውብኛል። እባካችሁን ኮፒ ሊንክ አድርጉ በተደጋጋሚ። የሚያርግ ሲሞጅን አትላኩ። እባካችሁን ምክንያቱም ይሄ የሚያለቅስ ይህን ሂዱና ጌም የሚጫወቱት በዚህ ሰዓት እዛ ላኩ እስኪ እባክህ። በዚህ ሰዓት ሰው እየሞተ ጌም የሚጫወት ጋር ላኩ እስኪ ሂዱና ኢሜጅ እዛ የለቅሶ ኢሜጅ ላኩ። እዚህ ደግሞ እንደውም ልብ ምናምን እንትን ላኩ። ለምን ይሄ ቲክቶክ ህግ ነው። እንደዛ እርዱን እስኪ። ቲክቶክ ሀዘን አይፈልግም። ቲክቶክ የሚፈልገው እንትን ነው። እባካችሁ ተውን እንዴ። እና እዚህ ጋር ማለት የምፈልገው ለእስር ቤቶች ቆይ መጀመሪያ እነሱ ዳታ ስለሚጨርሱ አውርቶ እኛ በኋላ ልንወያይበት እንችላለን።
ቀጥሉ ወንድሞቻችን። እሺ አንድና አንድ የምናገረው ነገር ቢኖር ማለት ነው ሁላችሁም አዳምጡ። በተለይ ደግሞ እነ ቻንድራ ማለት ነው ሁላችሁም ወንድሞችም አላችሁ አባት የሚሆንም ይኖራል ውስጥ ማለት አንዴ በዚህ መልኩ ዳታ ጨረሱ እንደያለ ቻንድራ ወኔ ፎንትን አድርገኝና ማለት ነው ስልክ ቁጥር በዳታ ከሆነ እንትን የምትለው ወደ አንተ መላክ ስለምችል በባንክ እልክልሃለሁ በእንትኑ ማለት ነው የዳታ እንድትሞላ ባላንስ እልክልሃለሁ ፎሎ አድርገኝ እንትኑ የዳታ የሚልክባችሁ ከሆነ ማለት ነው እልክልሃለሁ ሚውት አድርጎታል ሚውትን አንሳባት ስልክ ቁጥራችሁን ግን እዚህ ላይ አትናገሩ ምናትን በውስጥ ተነጋገሩ ስልክ ቁጥራችሁ ከተያዘ አደገኛ ስለሆነ በሶሻል ሚዲያ ቆይ አንዴ ይኸውልህ ቻንድራ አንዴ ቆይ ቻንድራ አንተ የምትጠቀምበት ቁጥር አለ አዎ የቀጥታ ቁጥር አዎ አለው እኔ ሰጥቻለሁ ይልክልታል ኦኬ ይኸውላችሁ አሁን ለምሳሌ ወለት ያመጣችው ሀሳብ በጣም አሪፍ ነው ይገደፋል እኛ የዳታ እንችላቸዋለን ለምን ሁኔታውን እስከምናረጋግጥና ሁኔታው ያለውን ነገር እስከምንል ድረስ እኛ በካርድ እናገዛቸዋለን እኔም አለው ችግር የለው ገባችሁ አይደል እኔም አለው ኦኬ ሀቢባ ለምግብ ማስገባት ይቻላል እንደዚህ ከሰበሰብን ይኸው እኔ ልንገራችሁ እኔ የላኩላቸው ስለሆነ ልንገራችሁ ሳውዲ ያላችሁ ልጆች ካርድ የነሱ ሲም ካርድ ስም አለ አይደለም አዎ ይመጣል እኔ ልንገራችሁ የነሱ ሲም ካርድ ስም ብቻ ነው የሚናገሩት ወይም ሰዋ አለ ዜኒ አለ ዜኒ ከሆነ ዜኒ ይላሉ ሰዋ ይላሉ ካርድ ፍቃችሁ ቁጥሩን ብቻ ነው ትልኩላችሁ ሱዲ ያላችሁ ታብሶ ቀላል ነው ሱዲ ያለ ሰው መላክ ይችላል ወይንም በውስጥ መስመር ሊጽፍላቸው ይችላል የካርዱን ቁጥር ማለት ነው ምን ሳውዲ ያለ ሰው ስላለ እኔ ወደ ኢትዮጵያ አካውንት አስገባለሁ ቁጥሩን ብቻ ይላክልኝ እኔ ሙሉ ወጪ ካርዱን እንትኑን እችላለሁ እኛም እንልክላቸዋለን ያው ጓደኛው አሉ እዚሁ 3 አሉ የጃንድራ እኔ ሁሌ ነው የምልክላቸው ሳውዲ ልጆች ማለት ነው ችግር የለው አንቺም ትረዳቸዋለች ችግር የለው የሚፈልገው ሁሉ ግን ቁጥር አይናገሩ የራሳቸውን ቁጥር የግል ያደርጉ አይታወቅም እዚህ እንደቀደሙ መርዞች አሉ እኔ ስለማቅ ነው ገባሽ ምናቸው ለኮኔክሽናቸውን መዝጋት አለባቸው የሚፈልግ ሰው ካለ ለሀቢባ ለወለተ ኪዳን ወይንም በውስጥ መስመር ካርዱን ፍቆ አሁን ቢናገር ማለት ሲም ካርዱን እሱ ብቻ መናገር አለበት ሲም ካርዱን ብቻ ተናግሮ ከዛም በኋላ የፈለገ ሰው ሊልክለት ይችላል ከዛ ውጭ ግን ቁጥራችሁን አደራ እንዳትሰጡ እኔ ልምዱ ስላለኝ ነው ካርዱን እንትን ካለ በሎኬሽን ሄዶ ይጠቀማል ቻንድራ አንድ ግባለን ግባና የሲም ካርድ ስም ብቻ ንገረ ስሙ ሰዋ ነው ዜኒ ነው ይህም ብቻ ንገረ ቻንድራ ግባ አንዴ ብቻ ቻንድራ ግባለንና ሁኔታውን እናረጋግጥ አይሻል ምክንያቱም ያለን አማራጭ ይሄ ብቻ ነው አንደኛ አንተ በዳታ ከምትቸገር እኛ ካርዱን እንሙላለንና አንተ በካርድ እየገባ ያለውን ችግርና ሀሳብ ምን ማድረግ እንዳለብን እንዴት እንደሆነ ዛሬ ምንድን ተፈጠረ ምናምን የሚለውን ነገር እኛ በትክክል ካንተ መስማት እንፈልጋለን ገብቷል ለዛ እና ሀቢባዬ ወይ ባትሪ ቅድም ትንሽ ነው ያደረኩት ከፍትሽ ነበረ ጠዋት ብሎኛል የለም እኮ እሱ የለም አሁን እንትን ቤት ያደረኩት ነው ባትሪ ዘግቶበት ይሆናል ትንሽ ነው ያደረኩት ሲለኝ ነበር ቅድም እኔ ምለው ግን ቆይ እኔ ምን አረጌ ነው ግን ዋርሚንግ የሚያደርጉብኝ ምን በደልኩኝ መልካም ስራ ስለሰራሽ ነው አንቺ መልካም ስራ ስትሰራ ፌስታሉን እንዝጋ ፌስታሉን እናውጣ ፌስታሉን አውጥተ ነው እንትን እንበለው ፌስታሉን እናውጣ ችግር አይደለም ምክንያቱም የፌስታል ችግር ቢሆን ኑሮ ኦልሬዲ ከዚህ ጋር ሜሴጅ መጣልኝ ነበር ግን አይደለም ዋርሚንግ ያደረገብኝ ሌላ ሰው ስሙን መናገር ስለማልፈልግ ነው ስሙን መናገር አልፈልግም አይዞሽ አላህ አለ እሱማ መገኛ አለ የእነሱማ ቲፎዞ እኮ አሉ እኔ የሚገርምሽ ነገር ያው እንዴት አደረጉኝ እኔ ደንግጬ ማለት ነው ይህን ነገር እንዳቆም እንዴት አደረጉኝ ከዚህ በፊት ማለት ነው አንዳንድ ጊዜ እኮ ሰርፕራይዝ ትሆኛለሽ እንደዚህ የእነሱ ነገር ሳጋለጥ ማለት ነው ይሄ ልጅ እንዲህ የሚጮኸው
ሙባረክና እኔ ሙባረክ ሁለቱ ልጆች እንደዚህ የሚጮሁት በዚህ ንግድ ውስጥ የተሰማሩ ናቸው ወደ አውራ ተብሎ ድራማ ተሰርቶ ይሄን ያህል ድረስ ይሄዳሉ። እስቲ ይሄን ከምትሰራ ይሄ ፖለቲካ አይደለም ምን አይደለም። አሁን ሁላችንም የተለያየ የፖለቲካ ርዕዮተ ዓለም አለ፣ ግን በሰብአዊነት ጉዳይ ምኖር ነው ወንድሜ። ቅድም የሆነ ነገር ጨልፍ አድርገህ ነበረ። ምንድን ነው ስለ ኢትዮጵያ መንግስት የሚገርመው እንኳን አይደለም ኤምባሲ ውስጥ ያሉት ይቅርና የኢትዮጵያ መንግስት ራሱ የብልጽግና መንግስት እዚህ ላይ እሱን የሚቃወሙትን አክቲቪስቶችም ሆነ ጋዜጠኞች ሪፖርት የሚያደርግበትና የሚያሳድድበት ወደ 30,000 እንትን አለ። 30,000 ተመልምለው የተቀመጡ አዲስ አበባ ነው። 24 ሰዓት እዚህ ላይ ኦንላይን ሆነው ስራቸውን የሚሰሩ ማለት ነው። በዚህ አይነት መንግስት ነው እየተቀጣሚ ያለ ነው። ሁሉም አንዴ በእምነት ይገባብናል፣ አንዴ በዘር ይገቡብናል። የማይገቡብን ጓዳ የላቸውም። እኛም እነሱን እንመራለን። የበሰነው ወለተ ኪዳን እኔ ይኸው ስለ ፖለቲካ ውጫቸዋለሁ ያቁኛል። እኔ አሁን ሴጣን ለምን አይሆንም? በአሁኑ ጊዜ ሴጣን ዳብሎስ ቁጭ ብዬ ለሳውዲ አረቢያ ሰው ድምፅ ሆናለሁ። እኔ ጨርሻለሁ። በዚህም ቢመጡ አያገኙኝም፣ በዚህ ቢመጡ አያገኙኝም። ከነ ዳብሎስ ከነ ምናምን ሌላ ስም ትያቸው ፍርዖን ምናምን ትያቸው ይሁዳ መጥቶ እዚህ ገስ ላይ ቁጭ ብሎ ስለ ሳውዲ መፍትሄ ከተናገሩ እህቶቻችን ቢናገሩ እኔ ልዩነት የለኝም። በዚህ ሰዓት አልሰማችሁም ብሎ የብልጽግና ካድሬዎችን ኦሮሞም ሆነ አማራም ሆነ ትግሬም ሆነ ምን አይደለም የሚሞተው ሰው ነው። ይሄ ሊታወቅ ይገባል። ሰው እኮ ምርኮኛ እኮ ይንከባከባል አይደለም እንዴ? የጠላት ምርኮኛ ህግ አታውቁም እንዴ? እንኳን ሰማያዊ እንትን ያላቸውና አንቺ የምትደግፉ ሊኖርሽ ይችላል። እኔም ሌላ ፖለቲካ ልደግፉ እና አንቺ ፖለቲካ የተለያየ ሊሆን ይችላል። እሱ ችግር የለም፣ ምንም ችግር የለውም እሱ። እኛ አሁን እዚህ የመጣ ነው ጠላት ራሱ ማርቅሽ አብይ አይደለም የሚለው መጽሐፍ ቅዱስም ቁርአን እንደዛ ነው እኮ ከማረክሽው። ይህንንም የማያውቁ ሰዎች ናቸው። ስለዚህ እኛ ምንም ችግር የለብንም። ይህ እንትን አይደለም፣ አንገታችን አንድ ነው በአሁኑ ሰዓት። በቃ ይህ በቃለ የጨረሰ ከሁን በኋላ ነፋስ አይደለም፣ አንገታችን አንድ ነው። በሳውዲ ጉዳይ ላይ አንገታችን አንድ ነው። ኢትዮጵያስ ጨረሰ። በዚህምና በዛምና ተላላኪ ነህ ከእንትን ጋር ከምናምን ጋር አልሰማህም። በቃ ጆሮ የለኝም። አንድ ሆነ። አሁን እኮ ፓወራችን አንድ ሲሆን ያስደነገጣቸው ዛቻው ምኑ እንትን ነው። እባካችሁ በተቻላችሁ መጠን ከፈለግ አስመሳይ ይበሉን፣ ከፈለገን እንትን ይበሉን። እኛ በሳውዲ አረቢያና በአረብ ሀገር ቅመሞች በምስኪኖች ላይ በፍጹም ድምፅ የመሆን ኃላፊነትም እኩልነት አለ። በቃ ኮፒሊንግ አድርጉላት አንዴ። ኮፒሊንግ ለሁላችንም ኮፒሊንግ አድርጉልን፣ ለእሷ ብቻ አይደለም። እንደውም አሁን ወደ እኛም እንትን ስለሚሉ ኮፒሊንግ አድርጉልን፣ ፎሎ አድርጉን፣ ተከታተሉን። ፎሎ አድርጉ። ሰከንድ እየቆጠረ ስለሆነ ማለት ነው። ከመሰናበቴ በፊት አንዴ ኮፒሊንግ አድርጉልኝ። ልሰናበት ነው። የእውነቴን ኮፒሊንግ አድርጉልኝ። በቅንነት ሊያሰናብቱኝ ነው። ሁላችሁም ቤቷም ገብታችሁ ዘግቶ ቢወጣው እንኳን እየገባችሁ 25 ጊዜ 30 ጊዜ ኮፒ ሊንክ አድርጉላት። ሁሌም ነው እኔ ራሴ 100 ጊዜ አደርግላታለሁ። እናንተ ራሱ 100 አድርጉ። እስቲ አንድ ጊዜ 100 አድርጉ። ሚውት አድርጉና 100 ወላሂ ናምሰጥ ሁላችሁም ኮፒ ሊንክ አድርጉ። አብሰሪ ሁላችሁም ኮፒ ሊንክ አድርጉ። ያው እሺ፣ የምታስገቢ የሚናገር ሰው አለ? ሀሳብ አስተያየት ያለው ሰው ካለ ገዝት አስገቢያቸው። ወለተ ሰላም አለይኩም። ሰላም ሀይቤ ሁላችሁም ፎሎ ራሱ አሪፍ ነው።